ለብዙዎቻችን አዲስ መስሎ የሚታየን ነገር አዲስ የሆነብን ነገር መጽሐፍ ቅዱስን ካነበብን ከዛ ውጭ የወጣ አንድም ነገር አናገኝም። መጽሐፍ ቅዱስን ጓደኛችን፣ ዘመዳችን፣ አባታችን እናደርገው። እውነተኛ የቃሉ ምንጭ፣ እውነተኛ የቃሉ ብርሃን፣ እውነተኛ የቃሉ መንገድ፣ እውነተኛ ሕይወት ስላለው ማለት ነው። እና ሰሞኑን ካህናት እንደዚህ አድርገው እንደዚህ ሆነው በዚህ ወጥተው በዚህ ገብተው ሀገሩ ይታመሳል፣ ባቢሎን ሆኗል ማለት ነው። እና ለኛ ነው አዲስ የሆነብን። እንደውም መጽሐፍ ሲነግረን በትንቢተ ሆሴዕ ምዕራፍ 6 ከቁጥር 9 ላይ ምን ይለናል? ለሰው እንደሚያደቡ ወንበዴዎች የካህናት ወገን የሆኑት በሴኬም መንገድ ላይ አድብተው ይገላሉ፣ ይደፍራሉ፣ ይቀማሉ፣ እጅግ ለሰው አጸያፊ የሆነውንም ነውር ያደርጋሉ ብሎ ይነግረናል። እና በዛ ዘመን እንደዛ የነበረው የዛ ግልባጭ ነው አሁንም ያለው። ካህናትን ብለው ሰው የሚናጠቁ፣ ካህናትነን ብለው በዝሙት የደመቁ፣ ካህናትነን ብለው የሚሰርቁ፣ ካህናትነን ብለው ክብራቸው በነውራቸው የሆነ ብዙዎች አሉ። ስለዚህ እኛ እውነተኛ ወዳጅ፣ እውነተኛ መንገዳችን፣ እውነተኛ ሕይወት ያለው መጽሐፍ ቅዱስ ጋር ነው። ሁሉንም ልንገመግም ልናይ የሚገባን ከመጽሐፍ ቅዱስ አንጻር ነው። ለኛ ሕይወት የከፈለልን፣ ለኛ ነፍሱን፣ ለኛ ደሙን የሰጠው ኢየሱስ ክርስቶስ ነው። ከኢየሱስ ክርስቶስ አንጻር ነው ልናያቸው ልንቃኛቸው የሚገባው እንጂ እንደፈለገ የሆነ የክህነት ስልጣን ስላለው የሚል የለም። የምንኩስና ምናምን ስላለው የሚል የለም። እንደዛማ ቢሆን የወደቀው ትንታግ የተባለው ያ ሰይጣን ዲያብሎስም መልአክ ስለሆነ ልናከብረው ግድ ይለን ነበር ማለት ነው። አይደለም። ከእግዚአብሔር ጋር ህብረት የሌለው እግዚአብሔር ያለውን የማያደርግ ከኛ ጋር ህብረት የለውም። ምክንያቱም ከስሩ ተነቅሏል። ከግንዱ የተለየ ቅርንጫፍ ሕይወት እንደሌለው ከእግዚአብሔር የተለየ ሰውም፣ ከእግዚአብሔር የተለየ ካህንም፣ ከእግዚአብሔር የተለየ መነኩሴ ሕይወት የለውም። ሕይወት ከሌለው ነገር ጋር ደግሞ ህብረት የለንም። ስለዚህ መጽሐፍ ቅዱስን አንብቡ፣ ጸልዩ። ይህንን ዘመን እግዚአብሔር ያሻግረናል። አሜን።